ለባበሳ ይቀየር የሆነ የምጠመጥመው የምትለጥፈው ነገር የለም፣ ግን ንግግር ይቀየራል፣ አንደበት ይቀየራል። አይደለም ለሰዎቹ ለአንተ ራሱ ትደነግጣ። ምን ነው ለምትሉ አውራቱ 3 ቀን እኮ ላስላስ የለም ማለት በቃ የተጠራው ወንጌልን እንድትልስ ነው። ኢየሱስ ጌታ ነው። ቃሉን እንድትበላ በቃ ለወጣ አታውቀው ምን እንደነቀ እኔ ራሴ ሰርፕራይዝ ሆኜ ጌታ ሆይ ስራ ላይ ነህ ብዬ ተንበረከኩኝ። ደስ አለኝ። ለምን ቢባል ገና የሚመጣው በመጨረሻው ዘመን ወንጌል ይሰበካል። አማራጭ የለም። በቃ የለም። በቃ አሁን ድብልቅልቁ ይወጣል። ካልደፈረሰ አይጠራም ደግሞ አይደለም የሆነ እዛው ተከባብረን የለም። በቃ ጌታ ነው። በቃ አባት ነው፣ ይወደናል። በልህ ለምን እናደርገዋለን? ወዶን የለ ሙቶልን የለ ሲጀመር ኢየሱስ ትወታ አይደል? ዮሐንስ 4 ላይ ያሉት ሳምራዊቷ ሴት እኮ ያወራት ነበር። ኃጢአተኛው ነው ይሰማታል። ለምን አንደማመጥም? ካጠፋው ለምን አትችሉኝም? ካጠፋችሁ ለምን አልረዳችሁም? ለምን የልህ ወንጌልስ ይሆናል? ለምን በፍቅር ሳንሰብከው? ማለት እኔ እኮ ደካማ ሆኜ እኮ በፍቅር ነው የያዘ ጌታ አይደል? ብዙ ስታወራ ዝም አላት። እኔ አምላክ ነኝ ተረጋጊ አንቺ ሴት ሰይጣን አለብሽ አላላት። ሰማት። አምላክ አይመስልም። እሷ ዝም ብላ ታወራለች። አንዳንዴ በቃ አናውቀው ማን ጋር እንደምናወራ ከፊታችንና ኢየሱስ ከፊት ለፊቷ ቆሞ ደቀ መዝሙሮቹ ወደ ከተማ ልኮ ብቻውን በሰማርያ ሊያልፍ ግድ ሆኖበት ቁጭ አለ። እሷ ታወራለች። ከዛ በኋላ ምን አላት? በቃ አንቺ ባሎች ብዙ ናቸው። በቃ በኮድ አወራት ማለት ሚስጥር ገለጠ አይደል? እንደዚህ 5 ነበር፣ አሁን ደግሞ ያለሽ ባልሽ አይደለም ነብይ ነህን አለች። መጀመሪያ ያዳመጣት ለምንድን ነው ብዬ ሳስብ ውስጧ ያለውን ዕውቀት እያስተፋት ነበር እየወጣ ኢየሱስ ጋር ስትቆም ዝም ብለ ጌታ ፊት ስትለፈልፍ ይወጣና የሱ ቃል ነው ደግሞ ተሞልቶ እሱን ነው የምታወራው። ለዛ ነው ተለወጥኩ የምትለው። ኢየሱስ ጌታ ነው። ከዛ ነብይ ነህን ብላ ተቀየረች። ሊሆን ነገሩን እንስራዋን ጣለች። እንስራዋን ጥላ ጉዴን የነገረኝ ብላ እየሄደች በጣም የገረመኝ ልንገር ይሁን የላካት የተዋረደችበት ሰፈር የማይቀበሏት ሰፈር ነው። ኢየሱስ የላካት ማለት ኢየሱስን ታውራ ያቆምኩ ሄደች። እብድናት ብለው ደግሞ ይቺ ደግሞ ለምን አላሏት? ምልክት የላት የሆነ ነገር አላደረገባት። ጉዴን የነገረኝን እዩት ብላ ሄደች። በተዋረደችበት ሰፈር ላይ በተጣለችበት በተናቀችበት። ምክንያቱም ያቺ ሴት የተዋረደች ሴት ናት፣ አይን የሚበዛባት ሴት ናት። ለዛ ነው በጠራራ ፀሐይ ውሃ የምትቀዳው ሰው የሚጠቋቁሙባት። ባሎቿ ብዙ ናቸው። ደግሞ ዛሬ ማንን ቀየረች እንደ ዩኒፎርም እየተባለች በአሁኑ ጊዜ ሰው ቡና እየጠጣ ካፌ ሆኖ ቲክታክ ላይ ሆኖ ሰውን እንደሚያማ ቁጭ ተብላ ሰው የሚያማት ናት። ደግሞ እውነት ስለሆነ ኃጢአቷ ነው አምና የተደበቀችው። ውሸት ቢሆን ትጋፈጥ ነበር። ሰው በክርስቶስ ደም ካልሆነ አይጋፈጥም፣ በምህረቱ ካልቆመ አይጋፈጥም። ዛሬ እንደዚህ የሚያቆመኝ ፐርፌክቱኝ አይደለም። ፐርፌክቱ ኢየሱስን ለብሼው አንተ ተቆጣጠር እጅ ሰጥቼ እግዚአብሔር አብኔን ሲያየኝ ኢየሱስን ነው የሚያየውና ወይ ልጄ ይላል። በሱ ካልሆነ አያየኝም። በሱ ደም ነው የተሻገርኩት። እንኪያስ በክርስቶስ ሞተን ይላል። ለምን ሞተ? ለምን መለኮት ወረደ? ለምን በከብቶች በረት ተወለደ? እኔ እንድከብር። እኔ ዛሬ ላይ አየህ ሳወራው እኮ ስብከት አይደለም። እኔ እንዴት እንደማወራ አላውቅም። ውስጥ ያለውን ሰላም ነው ሼር እያደረኳችሁ ያለሁትና በተዋረደችበት ሰፈር ኢየሱስ ላካት። በጣም የገረመኝ እዛው ሰፈር እንጂ ከአገር አልቀየረችም። እዛው ሰፈር ተቀባይነት አገኘች። የተዋረደችበት ሰፈር ከበረች። ኢየሱስ ጌታ ነው። ከዛ ተከትሏት መጡ። እንዴት ተከተሏት? ሲቀልዱባት አልነበር? ራሽ እሷ ኢየሱስ ብላ ጠርታ ኧረ ዝም በይ አንቺ የረከሽ። በዛን ጊዜ ህግ አለ እንዴ? ኃጢአት ሲያደርግ የሆነ ነገር የሚገደል በድንጋይ ተወግሮ የህግ ፈሪሳውያን እኮ ጸሐፍቶች እኮ ምሁራን ናቸው እኮ የእግዚአብሔርን ቃል እኮ ያውቃሉ። ኢየሱስን ግን አያውቁትም። አይገርምም? እውነት ጌታ ኢየሱስ ክርስቶስ ከዚህ ይሰውረን። ቃሉን አውቀን ኢየሱስን ካለማወቅ፣ ቃሉን አውቀን የህይወት መንፈሱን ካለማግኘት እግዚአብሔር ይርዳን ነው የምለው። እና ተከትለዋት መጡ። እንዴት ተከትለዋት መጡ? ሲጀመር ሌላ ሰፈር ለምን አልሄደችም? ተመርታ እኮ ነው ተነክታ እዛው ሰፈር ሄደች። ከዛ በኋላ ምን አሏት? ኧረ ተይ እባክሽ አሁን እኛ ራሳችን አይተነዋል አሏት። ልትናገር ስትፈልግ ኖ ተከትሏት መጡና ኖ አሁን አይተነዋል፣ ብዙ ንግግር አንፈልግ፣ ራሳችን አይተነዋል። እሷ ነጋሪ ናት። አዋጅ ተናገረች፣ ተገናኙ፣ በቃ ራሳችን አይተነዋል። ስለዚህ ብዙ ማስረዳት አይጠበቅብሽም። ያቺ ሴት በተናገረችው ብዙዎች ተሰብስበው ስለ ክርስቶስ ኢየሱስ ሰሙ፣ ተደሰቱ፣ አረፉ። በማን ሲጀምር በሰማርያ እኮ ሲያልፍ ይሆንዬ ኢየሱስ እኔ ጌታ ነኝ ልድን ነው። ዮሐንስ አሁን የምድረ በዳ ሰባኪ ነበር አይደል? እናንተ የፉኝት ልጆች ኢየሱስ ክርስቶስ ሊመጣ ነው፣ በደጅ ነው፣ የጫማውን ጠፍር እንኳን ልፈታው ማይገባኝ እያለ እንደ እብድ ሲሰብክ ኢየሱስ እየሰበከ ለምን አልመጣም? በከተማው ሲያልፍ አንገቱን ደፍቶ ለምን? ያቺ ኃጢአተኛዋ ሰፈር ጫካ ውስጥ ያለች እንዴት አያት? ውሃ ልትቀዳ እኮ ነው የሄደችው። ኢየሱስ እንደምታገኛት እንዴት አያት? ግን እንዴት አያችሁ እንዴ? በጣም እኮ ነው የሚገርመው። እንዴት እሷ ጋር በእሷ መሰብሰብ ፈለገ? አይገርም? ለምን? የዓለምን ጥበበኛ ሊያስነቅ ምኑን ሞኙን መረጠ። አንዷን ማህደር ሞኟን ፈለገ። ዓለም ሲጫወትባት፣ ሴጣን ሲጫወትባት፣ ግፊያ ሲጫወትባት ምን ፈለገ? ጌታ መሰለኝ ይሆን ይሄ ማንም አይጫወትብሽም ልጄ ነሽ አለኝ። በደም ተለውሰሽ ሳለሽ ራራሁልሽ፣ ሃሌሉያ አሰብኩልሽ የኔ ልጅ አለኝ። እኔ ኧረ ማን እንዴ የሆነ ሰው እንዳይሆን እኔ ኃጢአተኛ ነኝ። ኧረ እኔ ጫማዬን አውልቄ ራሱ ሚስማር እንዳይዘንብ ተሳስተህ እንደምንድነው ስል አንቺ ነሽ አገልግኛል ጭራሽ ወይ ጉድ ብዬ ሙድ ሲዝ ነበር። እኔ ወላ መልእክት ሲመጣልኝ ኧረ ጌታው ኧረ መዳን ይበቃኛል፣ ማገልገሉ ይደርሳል፣ እኔ ተማሪ ነኝ እኔ ምናምን አፍተሽ ኮረመም የማይመጥነኝ ክብር ሳይ እኔ ድሮ
ተለሰለሰው። ኧረ እኔ አይደለሁም ልጄ ይለኛል። በቃ በእጅ መዳፍ ቀርጬሻለሁ፣ ማንም ሊነካሽ አይችልም። አየህ። ስለዚህ አንተ እንዳልከው በሚዲያ ላይ ብዙ ሰው ያውቃል። ተጠንቅቀህ አይደለም የሚጠነቀቅልህ እጅ አለ። እንደፈለክ ነው የምትሆነው። ሰርዝ ዴሊት ኦል ፋይል ሪስታርት ነው የሚያደርገው ጌታ። ማንም ከአይምሮ ላይ ያጠፋዋል። አሁን ስለ አንተ ራሱ የሆነ ሰው መናገር ቢፈልግ ግራ ይገባዋል፣ አይችልም። ሲያስብህ ኢየሱስ ይመጣል። ዮኒ ሲያስብ መንፈስ ቅዱስ አቤት ይላል። ለምን ማህደር አይደለችም። አሁን ራሴን ክጄ ክርስቶስ ኢየሱስ ነው እሱ ውስጥ ነው የምኖረው። እኔ አይደለሁም። አሁን እኔ ኢየሱስ ነኝ። ገባ? ራሴን ክጄ ተከትየዋለሁ። እንድከተለው ያደረገኝ ደግሞ ስለመረጠኝ ነው። ከመረጠኝ ምንም ማድረጋችን። እንግዲህ ክርስቶስ ከወደደ ማን ይቃወመናል? ማንም አይቃወም። ችግር ካለ እሱን ይጠይቁት። ወደ ላይ ነው የማስተላልፈው አዋጁን። ጥያቄ ካሉ ወደ ላይ እሱን ይጠይቁት ነው እንግዲህ። ምክንያቱም እንግዲህ እኔ ምህረት የተደረገልኝ ነኝ። ታይሜን እንጆይ ነው የማደርገው። ድህነቴን መዳኔን በጣም ነው የምደሰትበት። እናገረዋለሁ። ገባ? የተነካውበት መነካ ዝም አያስብለኝም፣ ያስፈልፈኛል። እኔ እንደዚህ ሚዲያ ሰው አይደለሁም። ታውቃለህ። ግን በቃ ኢየሱስ ስላለው ለፈልፋል፣ ይሰድቡኛል፣ ምን ይሉኛል። ማን የምን እብድ ናት ደግሞ ይቺ ደግሞ ሲያይ ወጣት ነኝ ተመችተሽ ነበር ግን ምን ይሁን አሮጊት ነገር ነሽ ይሉኛል፣ አካበድሽ ይሉኛል፣ ይሁን ትጋተቻለሽ፣ የልብስ አራዳ ነሽ እንደ ስታይል አራዳ ነሽ ሲሉ እስቃለሁ። በቃ ኢየሱስ ነው ስል ማን ነገርሽ ይሄን ከእኔ ያመጣሽው አረዲ ለዩኒቨርሲቲ የነበርሽው አቅሻለሁ ስትዘፍኝ እኮ ወይኔ ወንድሜ ዌልካም አንድ ምስክር ተገኘ ሃሌሉያ ጌታ ሰው እየሰበሰበ ነው ብዬ እንደብድ አወራለሁ። እኔ ይታወቀኝ ለምን ቢባል የሚነዳኝ እግዚአብሔር መንፈስ ነበረ። ከዛ በኋላ እንግዲህ ጓደኞቼ ጋራ ፓርቲ ሄድን። ማለት ታውቀዋለህ፣ ምንም እኔ ክለብ ሴት ሆኜ አይደለም የተማርኩ ሴት ነኝ። ስራ ላይ ግን በቃ ልንዝናና ማንም ሴት ፈታ ትላለች። የዛ ቀን ደግሞ ኢቭ ነበረ። ዛሬ በቃ መጠጥ ፍሪ ነው ተባለ 50% ለሴቶች በተለይ ዘንድጣው ወይ ጉድ ፈላ። እንደዚህማ ዛሬ በቃ ጨርቆኝ ተደግፌ ነው የምመጣው። ጓደኞቼ ብዙ እንዳትጠጡ ደግፋችሁ ነው የምታወጡኝ ብዬ በጣም ሪያክት አደረኩኝ። ይሄ ጌታን አውቄ ባካደረኩ በኋላ ነው መናገር ተጠምቄ ድኜ ህብረት ውስጥ ቤተክርስቲያን ውስጥ ባለመያዜ ብቻዬን እኔ በቂ ነኝ በማለት ያ ነገር ጎርቶኝ በብዙ ድካም ውስጥ አሳልፎኝ ነበር። ያቺ ነገር ትንሽ ሳላስበው እኮ አለው እኮ ብዬ ነው ራሴን ሳጣው የሆነ ዓለም ላይ ራሴን አገኘሁትና በጣም ያማል። ግን ያማል ስልህ ዓለም ውስጥ ብትከላከል ጓደኞች ጋር ብትጠጣ ምን እሰራለሁ እዚህ ምን ነው ትላለህ። በቃ ሰላም የለም። አይምሮ ላይ የሚመጣው የእግዚአብሔር ድምጽ ነው። ምን ትሰራለህ እዚህ ይላል። ሰፈሪ እኮ አይደለም። እንዲያው ጓደኞቼ ከዛ በኋላ ምን ማዬ ስጨብሽ ምናምን አትመሳሰጭ ብናጠጭ በቃ ምትቆዝማለች ሙሉ አደስ አይልም እየየ ነው የምትለው። በቃ አታልቅሽ ፈታ የምትይው አንቺ ዝም በቃ ዝም ብለሽ መርቀነሽ ዝም በይ በቃ ፍጥጥ በይ። አረ ልስበረው አረ ሰብረሽ እየሰበርሽ ነው ታዩ በቃ አስቸግራለሁ ደግሞ ይሁን ይታይ ዘዛ ነው የምዘለው እና በቃ ፉት ካልኩ ግን አይ ጌታ እኮ ደግ ነው። አረ አስብ አረ ሚስማር እንዳይወርድ እዚህ ክለባት ትጥሪው ታይ ኃጢያታችን ይበቃናል። ገባ? ይሄ ህግ የሚለው ነገር አስፈርቶናል እንዳንጠራ እንጂ ጌታው እርዳኝ ብለን ምን ጸልይም ችግር አለ። መጠጡን ስበሪና ውጪ ይላል የኔ ጌታ የምሕረት አምላክ እንደገና አምላክም ግን ህግ የሚለው ስላለ አረ ታይ ሚስማር እንዳታዘነብብን እና የመጨረሻ ድኝ የቀረሁበትን ቀን ስነግራችሁ ጓደኞቼ ጋራ በጣም አዲስ ዓመት ልናከብር በጣም ዘንጬ ፏ ብዬ የት ሄድኩኝ? ክለብ ሄድኩ። ጓደኞቼ እየጠበቅኳቸው ቀድሜ ሄድኩት። በቃ ቀድሜ በቃ ተዘጋጅ ስለጨረስኩ ተቅበዘበዝኩ ለመውጣት በቃ እዛ ኢንጆይ ላድርግ ሙዚቃ እየሰማሁ። ከዛ ሙዚቃው ይጮሃል፣ እኔ አልሰማውም። ዲጄ ጋር ሄጄ ምነው ሰው ስለሌለ ነው ጨምርበት አልኩት። በቃ ማለት የሆነ ሙዚቃው አሪፍ ሙድ ውስጥ እንዲያስገባኝ ምናምን አልኩት። ሴት ጋር ያምሻል እንዴ? እንዲያውም ሰው ሳይኖር እኮ በጣም ነው የሚያስተጋባው። እዛ ጥግ ነው የሚሰማው አለኝ። በቃ ቲፕ ፈልጎ ነው ብዬ ቲፕ ሰጠሁት። ጨምራ በቃ ምናምን አልኩት። ጨመራ አይሰማም። ውጭ ሲሄድ ይሰማኛል፣ ውስጥ ሲሆን አይሰማኝም። እንዴ ጌታው ፈራው ማለት ደነቆርኩ። እንዴ ፈራው ማለት እንዲህ አይነት ነገር ማለት በራስ ህይወት ማየት አይከብድም ማለት ምንኛ ነው። ከዛ ጋርድ ውስጥ ጠይቀው እንዴ አጭሰሽ ነው እንዴ ገባሽው አለኝ። ውስጥ ሳብ አድርገሻል እንዴ አለኝ። ይደረዛ ምን ይመስላል ተናደድኩ። ገብቶ ከን ደግሞ ቋቀጭ እያልኩ ነው ይገባል አይደል? የሆነ የጌትሽ ነገር ሴቶች እንኳን ነው የሚያርበት የሆነ ቁጥጥ ነው የምትለው። ይደረዛ ምን ይመስል ፋራ አላልኩት። ሳቀብኝ። እሱ ደግሞ ወንዶች ደግሞ ሴት ሲናደድ ደስ ይላቸዋል ምናምን አለኝና ከዛ እኔ ብዙ የሲጋራ ሱስ የለብኝም፣ ግን ይሆናል አይደል ፋራ አላለመባል አፕላይ የተባለ አለች ትንማትለው እሷን ይዤ ሪአክት አደርጋለሁ። በቃ ከአቀማመጤ ጋር ግድ ካልያዝኩ አይሆንም። ከዛ እሷን ይዤ ትናለችኝና ወደ ሽንት ቤት ሄድኩ። ሴቶች ብዙ ጊዜ ሽንት ቤት ሰልፊ ምን እንወዳለን። ለሰልፊ ሳይሆን ያው ዝም ብዬ ሄድኩ። ገባ ወጣ እንወዳለን። በቃ ለመታየት በቃ ይገባል። ገባ ወጣ ገባ ሰው በቃ ምንድነው በቃ መግባት መውጣት ያው የኔ ባህሪ ነው። ዝም ብዬ መመላለስ ጀመርኩና መስተዋቱ ላይ ቆምኩኝ። መስተዋቱ ላይ ቆሜ እያጨስኩ ጌታ ሆይ አልኩት። እኔ እኮ አንተን አውቄያለሁ። አንተን ሳላውቅ ቢሆን ችግር የለውም። አንተን አውቄ እዚህ ክለብ ምንድን ነው የምሰራው? ሲጋራ ምንድን ነው ማለት ሳኩት? ምንድን ነው ጥቅሙ? ሴት ነኝ እኔ። አንተን ማወቅ አለብኝ። አንተን ማገልጋል አለ ማግባት አለብኝ፣ መውለድ አለብኝ። ዘመኔን እኮ እየጨረሰው። እስኪ ይሄ ኒው ይር እስኪ ጊፍት ሰጠኝ። ቤተሰብ ያላቸው እኮ ከቤተሰቦቻቸው ጋር እየኖሩ ነው። እኔ ማንም የለኝም። እኔ አሁን አባቴ ጴንጤ ወይ የሆነ አገልጋይ ቢሆን ወይ ልጅ አስቸገረችው ይጸልይልኛል። እኔ የሚጸልይልኝ ሰው የለኝም። በቃ ልሞት ነው እንደዚህ ሁኜ ዘመኔ ሊያልቅ ነው አልኩ። ከጌታ ጋር እንደሞኝ ማውራት ጀመርኩ። ማለት
የምሬን ነው የምልህ ጌታ ያኔ ባይደርስልኝ ራሴን አጠፋ ነበር። የመጨረሻ መርሁ የምትናገረው ነገር የለ ማለት ሰዎች ለካ ወደው አይደለም ራሳቸውን ብንሄድ ይሻለናል የሚሉት። እኔ እውነት አልፈርድባቸው። እንደዚህ አይነት ሰዎች ካሉ ማለት ምን ሆናችሁ ነው እንበላቸው፣ ትሪት እናርጋቸው፣ እንርዳቸው። ልሞት ነው ካለ ኧረ በኢየሱስ አትገስጸው ወንድሜ፣ እስኪ እናውራ፣ አይዞህ በለው፣ ፈገግ በልለት። ኢየሱስ ፈገግ ብሎ ነው የተቀበለን፣ እራቶልን ነው ማለት። አንዳንዴም ይሆናል አጉል መንፈሳዊ አንሁን። ቃል ጠቅሰህ አትግረፈው፣ ህዝቤን አጽናኑ ነው የሚለው ጌታ። እናውራ በለው፣ ምክንያቱም እስራት ነው አይደል? ቀንበር ነው። ወዶ አይደለም እኮ አይደል? ተይዞ ሊሆን ይችላል። ኢየሱስ ጌታ ነው። ስለዚህ የዛች ቀን በቃ ጌታን ይሆን አሳዘንኩ። ማህደር አሳዘነችኝ። እኔ በርቀት ሳያትና ማን አለኝ ጌታው እባክህ የፈረንጆች ኒው ይር እየመጣ ነው። በቃ ህይወቴ እንደዚህ ሊቀይር ነው። ይቺ ኒው ይር እንኳን አዲስ ነገር አድርግልኝ። እንደ እብድ ማውራት ጀመርኩ። ኢየሱስ ግራ ገባኝ። በቻሌንጆች ደከመኝ፣ መኖር ደከመኝ። ደግሞ ጌታን አውቃለሁ ሲመሰክሩ ሰማለሁ። ጌታ ረድቶኝ በመከራ አልፈው የምር አደንዝዛቸው ነው ወይስ የሆነ መርፌ ተወቅቶ እንዴት አለፉት? ገባ ያማል። እንዴት አለፉት? እንዴት ነው ረዳህ? ታደላለህ እንዴ? እናት አባት ለሌለው ታደላለህ? ኢየሱስ ማለት እኔ የሃይማኖቱ ኢየሱስ አይደለም የምፈልገው፣ እውነተኛው ኢየሱስ ለኔ ሞትክልኝ። ታዲያ የት አለ የሞትከው? ሞተ ሄደ የት አለ አልኩት። ታምናለህ? ይሁን ያ መጀመሪያ ያየሁት ብርሃን ደግሞ መጣ። አትሞችም፣ ያውም ማለት 2 ቢራ ጠጥቼ አትሞችም፣ በህይወት ትኖሪያለሽ፣ የኔን ማዳን በአደባባይ ለዘላለም በዓለም ታወሪያለሽ የሚል ድምጽ ሰማ። ይሄ ጌታ ድምጽ አይደለም። የጌታ ድምጽ ክለብ አይመጣም። በቃ ድሪሜ ነው። በቃ ለይልኝ ጌታ ሆይ ለይልኝ ብያለቅስኩ። ፕሊዝ ለምን በጊዜ ጠጣሻል? ሽንት ቤት ውስጥ ያገኝ ዋይ ዩ ሉክ ቢዩቲፉል ደግሞ ይሉኛል። ይዘ ዋው ዩ ድሬስ ምናምን በቃ ዝም ብሎ ያ በሻም ቢሆን ታውቃለህ፣ ሲሰክር እንግሊዝኛ ነው የሚያወራው ምናምን እና በጣም ታምሪያለሽ ይሉኛል። ደግሞ ታምሪያለሽ፣ ደስ ትያለሽ። እና አምርሬ ጌታን ጠየቅኩት። እውነት ጌታ እዛች ክለብ መጣ። እንዴት የረከሰ ቦታ አይገርምም? ለምን እንደመጣ አላውቅም። ቸርች አይደል የሄድኩት። የመጀመሪያውስ ቤት ውስጥ አገልጋይ ቤት ሂጄ ነው የሆነዬ የመጀመሪያው አይደል። እዛ ሁለተኛው ከባድ ነው። ጌታ ማንም ጋር አልደወልኩም። ኢየሱስ አልኩ። እንደ እብድ ሆንኩኝ ማለት ግራ ገባኝ። ሰክሬያለሁ፣ ጤነኛ ነኝ፣ አንተ ነህ ወይ ለይልኝ አልኩት። አባቴ እኮ አንተ ነህ ያሳደገኝ የልጅነቴ አምላክ። ከሲኖትራክ አምልጫለሁ። ክፍለ ሀገር ከባስ ተገልብጦ ልጅነቴ ተወልጄ ከአቦርሽን ድኛለሁ። ከብዙ ነገር ያለ ፕላን መጥቼ አንቺ ዲቃላ እየተባልኩ የምሰደብ አያቶች ጋርም ሲሆን አንቺ ይቀልቅል ዲቃላ ምናምን እየተባልኩ በሃይማኖትም የተቀላቀሉ በዘርም የተቀላቀሉ በብዙ ነገር ነው። ምክንያቱም በአባቴ በኩል ትግራይ ክልል ናቸው፣ በእናቴ ወሎ ናቸው። እዛ ሲሄድ እዛ ከባድ ነው። መሀል ላይ በአባቴ በኩል ሙስሊም ናቸው፣ በእናቴ በኩል ክርስቲያን ናቸው። በእምነቱም በዘሩ ተገፋው እና ለምንድን ነው በጌታ ይወሹ ሲሉኝ አዳ በቃ ይስማሙ ብዬ ነው በራሴ እውነቱን ይዤ ልውጣ ብዬ ነው ብቻዬን ተለይቼ እላቸዋለሁ አንዳንዴና የዛች ቀን ጌታ አገኘኝ። እዛች ሽንት ቤት ውስጥ የሆነ ታምናለህ ገብቼ ምንም አላልኩም። ሰው ሰላም አላልኩም። ሰው እያወራኝ እንዲህ እያልኩኝ በቃ ፍጥጥ ብዬ በቃ ሰክራ ነው እያሉኝ ወጣው ለአመታት ወጣው። የእግዚአብሔር እጅ አጸናኝ፣ እንደተናገረው ራራልኝ። ለምን የጠየቅኩት ጥያቄ የድካም ነው። ገባ ደክሞኛል ማለት በቃ ከዛ ሰዓት በኋላ ጌታ ባይደግፈኝ እወድቃለሁ። ስለከመሞት ደግሞ የክርስቶስ ኢየሱስ ደም ዋጋ አለው አይደል? እንዳንሞት አይደል የሞተው ኢየሱስ። እና ወላጅ እንደሌላችሁ አልተዋችሁም ይላል ጌታ ኢየሱስ። አልጥላችሁም። እኔ ኢየሱስ ባይኖር ሞቼ ነበር። እውነት የሚስኪን ዳኛ የድሃ አደግ ዳኛ። እኔ በጣም ኮንፊደንስ አለኝ በመንፈስ ቅዱስ። አይ በፋዘር አልሰማችሁ ነው የምላችሁ። ኢየሱስን ስላየሁት ጌታን አይቶ የደነገጠ በሌላ ይደነግጥ። ምንም ብርቅ አይደለም። አሁን ላይ ጓደኛዬ ነው። ጌታ ያወራኛል። ታምናለህ? ጌታ ወይ ግራ ገባኝ እኮ ስለው በቃ ተስፋ ቆረጥኩ ስለው ያወራኛል መንፈስ ቅዱስ። አይ ላቭ ዩ ነው የሚለኝ። ታምናለህ? በቃ ይሁን አይ ላቭ ዩ ልጅ ይለኛል። ያ ነገር ያጽ ዘመን ያልተበላ እና በቃ እግዚአብሔር ይረዳል። በቃ እውነት ህይወቴን ነው የማወራው። ጸናው እጽፋለሁ። መጽሐፍ እየጻፍኩ ነው። ግጥሞችን እጽፋለሁ። ዛሬ እንደዚህ ተሰምቶኛል፣ ጌታ እንደዚህ አድርጓል።